ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ ያላችሁ? ዛሬ እንግዲህ ውሏችን ያው እቺን ትመስላለች። የዛሬ ውሏችን ትንሽ ፀሐዩ ግን ይከብዳል፣ በጣም ይከብዳል ፀሐዩ። ነይ ስብስ ነይ። ይኸው እዚህ ጋር ፍየሎች አሉ። እዚህ ደግሞ ያው ወደ መዝራ ነው ዛሬ ውሎዬ። አርብ ቀን መዝራ ነው የምውለው። ይኸው ሙሉ ያለ ግርግር። ይሄ ያው ገበሬያችን ቦታ ነው። ይሰግዱ ነው አሁን ልጠብቅ መጣሁ። የሚገርማችሁ ነገር ማለት ነው ጦጣ አሉ። እነሱ ከመጡ ግን እኔና እነሱ ዱላ ነው እናነሳው አንድ ላይ ማለት ነው። አያችሁት? የሚደንቅ ነው። ያው እዛ ጋር ሸንኮራ አለ፣ ሁሉ ነገር አለ። በደንብ አሳያችሁ ነበር ግን ይከብዳል። ፀሐዩ ሙቀቱ በጣም ይከብዳል። ያ አላህ እንደው እንደዚህ አሁን በዚህ ነበልባል እንደዚህ ብር አገኛለሁ ብዬ ነው አይደል? እንግዲህ የታኑ ጋር በድንጋይ ነበር ግን ተቃጥሏል። እዛች ጋር ሸፍ በቆሎ አለን። ሀገር ቤት ነው የሚመስለው በነገራችን ላይ። እኔ አንዳንዴ ያው ሀገር ቤት እንረሳለን። ለምን ሁሉ ነገር አለ። አሁን እዚች ጋር እቺ ዘይቱኔ ናት። ዘይቱኔ አይደለም ግን የሆነ ኮክ ነው ምንድን ነው የሚሉት ነገር ነው መሰለኝ። ይኸው እዚች ጋር ብርቱካን ነው ግን እንደኛ ሀገሩ አይደለም፣ አያምርም። ደግሞ ምንድን ነው እንደሆነች አላውቅም። እና ቤተሰብ ምን ልላችሁ ፈልጌ ነው፣ እንዲህ ሰርተን አሁን ያልፍልናል። ግን የመዳን ቅመሞች ያ አላህ እዚህ ውስጥ ማለት ነው የሌለ ነገር የለም። እንደው አሁን እባብ እንዲገጥመኝ ይችላል፣ አሳያችኋለሁ። አለ እዚህ ውስጥ ማለት ነው። ትልልቆቹ ነው ያሉት። ብዙ ቀን አይቻለሁ። እዚህ ጋር አሁን በዚህ ጠራራ ፀሐይ በዚህ አመዳም በመሰለ አካባቢ ማለት ነው ሸሽ በቆሎ ወዲ ምን ማይሰራው ነገር አለ። አላህ ያው እዚህ ጋር ደግሞ እንጣለን። ሾኩ ግን ከያዘ አይለቅም። ወይኔ ፍቃድ ይዞኝ ሄዶ ነበርስ። እዚህ ጋር ደግሞ ብርቱካን አለ፣ ገና አልደረሰም። ይኸው ሀገር ቤት እንዳይናፍቃችሁ እሺ። እቺ ግን ትልቅ ናት በጣም ያው እና ውዶች በሰላም ለሀገራችን ያብቃል። በሰላም ለሀገራችን ያብቃል።